ሰው ለሰው ሰው ለሰው ቢፋቀር በለው። ሰላም ጤና ይስጥልን ውድ የኛው ለኛው ሚዲያ አድማጮቻችን እንደምን ሰንብታችኋል? ዛሬም በተመሳሳይ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ስማቸው ጎልቶና ከፍ ብሎ በተደጋጋሚ ከሚነሱት ከያንያን መካከል ሐምሌ 5 ቀን 1942 ዓ.ም በሲዳሞ ይርጋለም ከተማ ተወልዶ ሚያዝያ 16 ቀን 1992 ዓመተ ምህረት ከዚህ ዓለም በሞት የተለየው ዘርፈ ብዙ የጥበብ ሰው ደበበ ሰይፉን ግጥም ይዘን ቀርበናል። ደበበ ሰይፉ ገጣሚ፣ ሀያሲ፣ መምህር፣ ጸሐፊ ተውኔት፣ የሥነ ጽሑፍ ተመራማሪ፣ በአጠቃላይም የአማርኛ ባለቅኔ ነበር። በሥነ ጽሑፍ መምህርነቱ የብርሃን ፍቅርና ለራስ የተጻፈ ደብዳቤ በሚል የተደጎሱት መጽሐፍቱ የግጥም ስብስቦቹ ናቸው። ደበበ ሰይፉ ከዚህ ዓለም ከተለየ አንደኛው ሩብ ዘመን አልፎ ሁለተኛው ሩብ ዘመን ወይም 26ኛ የሙት ዓመት ዝክሩ በዚህ ወር ሚያዝያ 16 ቀን 2018 ዓ.ም ነበር። እኛም ይህን ዘርፈ ብዙ የጥበብ ሰው በሚዲያችን ለመዘከር በ1992 ዓ.ም ታትሞ ለንባብ ከበቃው ለራስ የተጻፈ ደብዳቤ እንዲሁም በቅንፍ የብርሃን ፍቅር ቅጽ 2 መጽሐፎ የአክሱም ጫፍ አቁማዳ በሚል ርዕስ የተጻፈውን በቅኔ የተሞላና ለዘመናችንም ፈውስ አስተዋጽኦ ሊያደርግ የሚችል የአንድነትና የመተሳሰብ ስንኙን ወንድማችን አንተነህ ወርቅነህ ያቀርብልናል። ከአክሱም ጫፍ አቅማዳ ትግራይ ላከ ወሎ ጋ አበድረኝ ብሎ አንድ ቁና ጤፍ ወሎም ማፈረና የለኝም ማለቱን ባህሉን መዝለፍ ቆሌውን መንቀፍ ላከ ወደ ሸዋ ምናልባት ቢሰጠው ለሰውም ይተርፍ ሸዋም ማፈረና የለኝም ማለቱን ወደ ሐረር ዞረ ሐረርም መልሶ ባሌን አተኮረ ባሌም ወደ አርሲ አርሲም ሲዳማም ተክዞ ግን የለኝም ብልስ ማን ያምነኛል ብሎ ወደ ጋሞ ላከ አቁማዳ ጠቅሎ ጋሞን ብርድ መታው ሐዘን ገባውና የራሱ ምንዳቤ የግል ስቅየቱን ችሎት በጥሞና በጋቢ ጀቡኖ የልቡን ጠባሳ ሲኖር እንደደና ዛሬ የወንድሙን የርዳኛ ቤቶታ መስማት አልቻለና አውጥቶና አውርዶ ላከ ወደ ከፋ እጅግ አስተዛዝኖ ካፍረት ያድነኛል ከረሃብ ያወጣኛል ሲል ባያሌው አምኖ ከፋ እንደደረሰው በድንገት አቁማዳው በነፍሱ ዋይታ ሐራራው ተሰማው የሥጋው ድንፋታ ብልሃት አዛጋ ቆይቶ የተስፋ ጥልቀዳ ሊልክ ለኤሊባቡር አበድረኝ ብሎ እህል በአቁማዳ ጭምት ኤሊባቡር ይኖር የነበረ የቤቱን ጎድጓዳ በሞኛሞኝ ገላው ቆዳ ውስጥ ወሽቆ ጠየቀ ወለጋን ሀፍረቱን ደብቆ ኩራቱን ዘግዝቆ ኬታ መጣ ብሎ ወደኔ ላከብኝ እያለ ወለጋ እጅጉን ተደሞ ሄደ ወደ ጎጃም ዛሬን ሆነኝ ብሎ ሊማጸነው ቆሞ ጎጃም ተሰምቶት ሰቀቀን ሐዘኑ ደረት እየመታ ቅኔ ያወረደ እምባይ ያፈሰሰ ወግና ኩራቱን በየቦዳው መሃል እየነሰነሰ አባይን ተሻግሮ ጎንደር ላይ ደረሰ። ፋሲል ላይ ተነጥፎ ጎንደርም ሐዘን ላይ ነበረ ተቀምጦ ተድላ ልጁ ሞቶ ገናን ክንዱ ታጥፎ በዘመን ተድጦ ጎጃም መጣ ሲሉት የዝን የተመኘ ልቡን በታዘበ የኩራት ካባው ሊጥል ባንጓበበ የወንድሙ መምጣት እንቅጩ መንስኤ መሆኑን ሲረዳ ረሃብ አበሳ ጥንትም አልሆነልኝ ከእንግዲህ ይበቃኛል ሌሉን ታልሳሳ ብሎ ከኤርትራ እህል ለመበደር በርትቶ ተነሳ። የዘመዱ እጦት ነበርና እጦቱ በስቶ ሰቀቀኑ ኤርትራ ታመመ ደም ጎረፈ ካይኑ
ወደ ትግራይ ላከ መላ ባገኝ ብሎ ካደራ ደብዳቤ። እባክህ ላክልኝ አንድ አቅማዷ እህል ልሞት ነው ተርቤ። ትግራይ አስተውሎ አቅማዳው የራሱ መሆኑን ተረድቶ ረሃብ ዕጣቸው የሁሉ ወንድሞቹ መሆኑን አካቶ ሐዘኑ አነቀው ትንፋሹ መረረው ትካዝ ሆዱ ገብቶ እኔና ወንድሞቼ አለ በልዘብታ ለራሱ እንዲያወራ የራሱን ስሞታ። እኔና ወንድሞቼ ሁላችን ከባዶ አቅማዳ ነው የሚዛቅ ፍቅራችን። ይህ ነው አንድነታችን፣ ይህ ነው ባህላችን፣ ዘመን ማዛጋቱ በያንደበታችን። ለኋላ ትውልዶች ተረት እንዳይመስል ይህ ብካይ እሮሮ፣ ይጠፍ ስብዕና፣ ይህ ስቃይ አእምሮ እንዳኖረው ያሻኛል ይህንን አቅማዳ ከፍ ካለ ስፍራ መጥቆ እንደ ባንዲራ ምንም ባዶ ቢሆን በውስጡ አይጠፋና የታሪክ አይስመራ። ይህንን ተናግሮ በአክሱም ሐውልት ዘንድ ትግራይ ተጠግቶ አንዴ እየጸለየ አንዴ እየዘመረ ያለ መጠን ተግቶ ጫፉ ላይ ሰቀለው ያን አቅማዳ አውጥቶ። ሰው ለሰው ቢፋቀር በለው ሰው ለሰው